የጌታ ጸጋና ሰላም ይብዛላችሁ። የኢየሱስ ክርስቶስ ምሳሌዎች ክፍል 7 ቪዲዮውን ላይክ እና ሼር በማድረግ ብዙዎች ጋር እንዲዳረስ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። የጌታ ኢየሱስ ክርስቶስ ጸጋባችሁ። ታዳጊው ቡቃያ ማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29። ችግሩ ወይም ደግሞ የምሳሌው መነሻ ሐሳብ ዘር የመዝራቱን ተግባር በዘመናት ሁሉ የሚያከናውኑት የመንግስት ልጆች ሲሆኑ ይህንም በማቴዎስ ወንጌል ምዕራፍ 13 ቁጥር 38 ላይ ኢየሱስ ክርስቶስ አስቀድሞ በምሳሌ አበክሮ በገለጠ ጊዜ መከሩ በዘሪው ጥበብ፣ ውሳኔና ትጋት የሚደገፍ ነው ወይም የሚል ጥያቄ ተነስቶ ነበረ። አዝመራው ምን ያፈራ ነበር የሚል ጥያቄ ነበረ። መፍትሄው ቀደም ሲል እንደተመለከትነው በዚህኛው ምሳሌ ዘሩ ምድር ላይ ተበትኗል። መሬቱና ፍሬው ቀድሞ ካለው ምሳሌ ከተገለጠው የተለየ ትርጉም እንዲሰጣቸው የሚያስፈልግበት ምክንያት የለም። የእግዚአብሔር ቃል የመዝራቱ ወይም የማሰራጨቱ ተግባር ወይም ውክልና ለሰዎች መሰጠቱን ምሳሌው በጥብቅ ያስረዳል። በተጨማሪም አሁን በጥብቅ እየተገለጠ እውነት ስለሆነ ዘሩ ከተበተነ በኋላ ዘሪው እስከ መከሩ ድረስ የሚያከናውነውን ተጨማሪ ነገር አለመኖሩ ነው። እንዴት እንደሚሆን ሳያውቅ ዘር ይበቅላል፣ ያድግማል፣ ምድሪቱም ታፈራለች። ማርቆስ ወንጌል ምዕራፍ 4 ከቁጥር 27 እስከ 28። ክርስቶስ አበክሮ ይገልጥ የነበረው በፍሬው ውስጥ ያለው ሕይወት ዘሩ እንዲበቅል እንዲያድግና እንዲያፈራ የሚያደርገው መሆኑን ነበረ። መከሩ የዘሪዎች ማለት የሰዎች ክንውን ሳይሆን ፍሬው ውስጥ ያለው ሕይወት ውጤት ነው። ዘሪው አንቀላፋም ነቃ፣ ቡቃያው ማደጉ አይቀርም። የፍሬው ዘር ራሱ ነው ምርት የሚሰጥ። የዘሩ ሕይወት በአዲስ ፍሬ ውስጥ ሲያፈራ ዘሪው በማምረቱ ወይም ምርቱን በመሰብሰብ ጊዜ ተሳትፎ ያደርግ አዲሱን ምርት ይሰበስብ ይሆናል እንጂ ምርቱ እንዲያፈራ ሊያደርገው አይችልም። ምሳሌው የቀረበው ዘሩ ሊዘራ የሚላኩት ቃሉ የራሱ ፍሬ የማፍራት ኃይል እንዳለው በማጤን ተግባራቸው እንዲያከናውኑ ለመግለጥ ነው። መንግስቱ ለአሁኑ ዘመን ያለውን ዕቅድ በመግለጥ ረገድ ይህ ምሳሌ ያለው ጠቃሚ ድርሻ ሰዎች የእግዚአብሔር ቃል ቢያሰራጩ ፍሬያማነቱ የሰዎች ሳይሆን የቃሉ የራሱ ተግባር መሆኑን ማስገንዘብ ነው። ይህም ምሳሌ የሚያስረዳን እኛ የመንግስቱን ወንጌል ወይም ደግሞ የእግዚአብሔርን ቃል ለሰዎች ማድረስ ብቻ እንደሚጠበቅብን፣ ፍሬ ማፍራትና አለማፍራት ግን የቃሉ ድርሻ እንደሆነ የሚያሳይ ምሳሌ ነበር። እንክርዳዱ ማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30። ችግሩ ወይም የምሳሌው መነሻ ክርስቶስ በመንግስት ልጆች ማቴዎስ ወንጌል ምዕራፍ 13 ቁጥር 38 በኩል የእግዚአብሔር ቃል በትጋት በሚዘራበት በዚህ ዘመን የሰይጣን ተግባርስ ምን ይሆናል? ዘሩን የሚዘሩ ሁሉ ከክፉ ኃይል ተቃውሞ ነፃ እንሆናለን ብለው መገመት አለባቸውን? እነዚህን የመሳሰሉ ጥያቄዎች በዚህ ምሳሌ መልስ ያገኛሉ። መፍትሄው ወይም ደግሞ ምሳሌ ክርስቶስ አሁንም ምሳሌውን የመሰረተው በታወቀውና በእርሻው መልካም ፍሬ በሚዘራው ዘሪ ላይ ነው። ይህ ምሳሌ ቀደም ብሎ በተጠቀሰው ምሳሌ ላይ የተመሰረተ እንደመሆኑ የዘሩና የእርሻው ትርጉም ክርስቶስ ቀደም ሲል ከገለጠው ጋር ተመሳሳይ ነው። በዚህ ምሳሌ የዘመኑ አቅጣጫ መግለጥ አስመልክቶ የታከለው ነገር መልካሙ ፍሬ ከተዘራ በኋላ ጠላት መጥቶ በስንዴው መካከል እንክርዳድ መዝራቱ ነው። ጠላት ሰይጣን ራሱ መሆኑ ገልጧል። እርሱም የእግዚአብሔር ቃልና ስራውን በድፍረት ይቃወማል። ማቴዎስ ወንጌል ምዕራፍ 13 ቁጥር 39። ሰይጣን የሚዘራቸውን እንክርዳዶች የክፉ ልጆች ቁጥር 30 ተብለዋል። ክርስቶስ በዘመኑ ሂደት ውስጥ በመንግስት ልጆች ቁጥር 38 ላይ እንዳለው ማለት ነው እንደሚሰራው ሁሉ ሰይጣንም የእርሱ በሆኑትና የእግዚአብሔር ቃል ለመቃወም መሳሪያዎች በሆኑት በኩል ይሰራል። ዘሩ ሲበቅልና በቡቃያነቱ ጊዜም ቢሆን ስንዴውን ከእንክርዳዱ መለየት እንደማይቻል መታወቅ አለበት። እስከ መከሩ ጊዜ ድረስ የትኛው ቡቃያ ስንዴ የቱ እንክርዳድ እንደሆነ መወሰኑ አይቻልም። የዚህ ምክንያት በቡቃያነቱ ጊዜ እንክርዳዱንም ስንዴ መምሰሉ ነው። የስንዴው ቡቃያ ፍሬ ሰጥቶ እስኪታይ ድረስ በበሰሉ ውስጥ እንክርዳድ መዝራቱ ማንም ሊረዳ ወይም ሊለይ አይችልም። የሚታወቀው እንክርዳድ የስንዴ ፍሬ የሚያፈራ በመሆኑ ነው። በምሳሌው መሰረት እንክርዳድ የአረም ባህሪ ያለው በመሆኑ ክርስቶስ የሚናገረውም ይህን ስለመሰለው አረም መሆኑ የመጽሐፍ ተማሪዎች በሙሉ ይሰማቸዋል። እንግዲህ ክርስቶስ በዚህ ምሳሌው የገለጠው የቃሉ መልካም ፍሬ ሲዘራ ሰይጣንም ከዚሁ ጋር ክፉ ዘር የሚዘራ መሆኑን ነው። ይህ የሰይጣን ተግባርና ውጤቱን በዘመናት ሁሉ ይቀጥላል። ቡቃያው ማደግ በቀጠለ መጠን ከስንዴው ጋር እንክርዳድ መዝራቱ ግልጥ እየሆነ ይመጣል። በምሳሌው እንደተገለጠ የዘሪው አገልጋዮች ወደ እርሻው ሄደው እንክርዳዱን ለመንቀል ጠይቀው ነበር። እርሻው ውስጥ
እንክርዳድ መኖሩ እንደታወቀ ወዲያውኑ ከስንዴው መለየቱ ብልህነት መሰላቸው። ጌታቸው ግን እንክርዳዱ ከስንዴው ቡቃያ ጋር ያድግ ዘንድ እንዲተዉት አዘዛቸው። ስንዴውን ከእንክርዳዱ የመለየቱ ተግባር እስከ መከሩ ወቅት መዘግየት ነበረበት። ይህ ያስፈለገው አገልጋዮቹ እንክርዳዱን ለመንቀል በሚሞክሩበት ጊዜ ስንዴውም አብረው እንዳይነቅሉና እንዳያጠፉት ነበረ። ክርስቶስም የማምረቱ ተግባር ከዘመኑ ፍጻሜ ጋር ተመሳሳይ መሆኑን በማመልከት እንዲህ አለ። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ አመፅንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶ ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ማቴዎስ ወንጌል ምዕራፍ 13 ከቁጥር 41 እስከ 43። እንግዲህ ይህ ምሳሌ የሚገልጠው ሰይጣን የራሱ በሆኑት ወይም በአገልጋዮች በኩል በዚህ ዘመን በትጋት የሚሰራ መሆኑን ነው። የእግዚአብሔር ቃል እንዳያፈራ ለመከላከል ይጠራል። እስከ ዘመኑ ፍጻሜም በትጋት ይሰራል። በዚያን ጊዜ ማለትም በዘመኑ ፍጻሜ ጊዜ የመንግስት ልጆች ከጥፋት ልጆች የሚለይ ፍርድ ይከናወናል። ይህ የመለየት ፍርድ ወደ ኋላ በሚቀርቡበት የጌታ ምሳሌዎች ይገለጣል። ስለዚህ ዛሬ ላይ በምንመላለስበት በየትኛውም መንገድና መውጣት መግባት ውስጥ በቤተ ክርስቲያን ውስጥ ልክ እንደዚህ እንክርዳድ ሆነው የተዘሩ አሉ ማለት ነው። የሰናፍጭ ዘር ማቴዎስ ወንጌል ምዕራፍ 13 ከቁጥር 31 እስከ 32። ችግሩ ወይም የምሳሌው መነሻ ሰይጣን የእግዚአብሔር ቃል መሰራጨት ከመቃወሙና ክፉን ከማሰራጨቱ አንጻር ሲታይ ታዲያ መንግስቱ እንዴት ይሆናል የሚል ጥያቄ መነሳት ነበረበት። ክርስቶስ በሰናፍጭ ዘር ምሳሌ ነው ይህን ጠቃሚ ጥያቄ የመለሰው። መፍትሄው ወይም ደግሞ የምሳሌው መልስ ጌታ መንግስተ ሰማያት በሰናፍጭ ዘር በመምሰል እንዲህ ሲል ገለጣት። ከዘር ሁሉ ታንሳለች። ማቴዎስ ወንጌል ምዕራፍ 13 ቁጥር 32። ይህ ገለጣ በምሳሌያዊ አነጋገር ከሚጠቀሰው ሰናፍጭ በጣም በዚህ መጽሐፍ ላይ ወይም በዚህ ምሳሌ ላይ የተጠቀሰው የሰናፍጭ ዘር በጣም ያነሰ ከመሆኑ የተነሳ በክርስቶስ ቃል ላይ ብዙዎች ታማኒነት እንዳይኖር የሚያደርግ ጥያቄን አስነስተው ነበር። ነገር ግን አንዳንድ ሰዎች ወደ እስራኤል በመሄድ በእስራኤል ሀገር ያለውን የሰናፍጭ ዘር ለመሞከር ወይም ደግሞ ቼክ ለማድረግ ለመመርመር ሞክረው የነበረ ሲሆን ከዚህም የተነሳ የሰናፍጩን ዘር ሄደው ወደ እስራኤል በአስጎብኝነት ሲመለከቱ ከ3 እስከ 4 ሜትር ርዝመት ያለው የሰናፍጭ ዛፍ እንዳገኙና ከዛ ዛፍ ደግሞ እንትን ብለው ወስደው ፈልፍለው የአመድ ብናኝ የምታክል የሰናፍጭን ዘር እስኪያገኙ ድረስ እንደተመለከቱ ገልጠዋል። የዚህ ጥሩ ገላጭ የሚሆን ክርስቶስ ሲጠቀምበት የነበረና የታወቀ አይሁዳውያን ዘይቤ ሳይሆን አይቀርም። የሰናፍጭ ዘር የጎን ስፋት ሊለኩ ከሚችሉ ነገሮች ሁሉ እጅግ ያነሰና ክብደቱም ሊመዘኑ ከሚችሉ ቅንጣቶች ሁሉ የቀለለ መሆኑ ታይቷል። ክርስቶስ በዚህ አኳኋን ከሁሉ ያነሰና ከግምት የማይገባ ጥቂት ጅማሬ አጉልቶ ያሳየ ነበር። ምሳሌው የሰናፍጭ ዘር ወደ ዛፍነት ያድጋል ነው የሚለው። በሩቅ ምስራቅ አገሮች የሚገኘው የሰናፍጭ ተክል በአጭር ጊዜ ውስጥ ዛፍ ሊያክል ይችላል። አንዳንድ ተመራማሪዎች በአንድ ዓመት ውስጥ በጣም ትልቅ እና ከ10 ሜትር በላይ ሊያክል የሚችል የሰናፍጭ ዘር እንዳለ በፎቶግራፍ ማስረጃ አቅርበው ነበረ። ዛፍ ሲባል በእርግጥም አዕዋፋት በቅርንጫፍ ላይ ጎጆአቸው ሊሰሩበት የሚያስችል ግዝፈት ነበረው። ይህ የምሳሌ ክፍል አጉልቶ የሚያሳየው ከቅንጣትና ሊታሰብ ከማይችል ነገር የሚታይ ወይም የጎላ እድገት ሊወጣ የሚችል መሆኑን ነው። የአዕዋፍ ዛፍ ቅርንጫፍ ላይ መስፈርት ተምሳሌነት በዳንኤል ምዕራፍ 4 ላይ የተጠቀሰውን ተመሳሳይ ስዕላዊ ገለጣ በመመልከት ለመረዳት ይቻላል። በምዕራፍ እንደተጠቀሰው ናቡከደነፆር ትልቅና ረዥም ዛፍ በራእይ አየ። የሰማይ ወፎች በቅርንጫፉ ላይ ይቀመጡ ነበር። ዳንኤል ምዕራፍ 4 ቁጥር 10 እስከ 12። የዛፉ ፍሬ ለሰፈሩበት ወፎችና በስሩ ለተጠሉ አራዊት ምግብ ሆነ። ዳንኤል ለናቡከደነፆር ራእዩን ሲተረጉምለት ዛፍ በናቡከደነፆር መንግስት፣ ወፎችና አራዊት ደግሞ በናቡከደነፆር አገዛዝ የሚጠቀሙ ሕዝቦች ምሳሌ እንደሆኑ ገለጠለት። ዳንኤል ስለ ዛፉ የተመለከተው መገለጥ ለአሁኑ ምሳሌ በምናውልበት ጊዜ ክርስቶስ የሚያስተምረው ምንም እንኳን አዲስ የመንግስት ቅርጽ እጅግ ዝቅተኛ ከሆነና ከማይታሰብ ጅማሬ የሚነሳ ቢሆን እድገቱ ታላቅ እንደሚሆን ወደ እሱ ለሚመጡ ሁሉም በረከትና የሀብት ስጦታ የሚያደላቸው መሆኑን ነው። ይህ አዲስ የመንግስት ቅርጽ እጅግ ታናሽና ከቁም ነገር በማይገባ ነገር ጀምሯል። በመስቀያው ዋዜማ 11 ሰዎች ከክርስቶስ ጋር በላይኛው ክፍል ውስጥ ተሰብስበዋል። በጌታ ዕርገትና መንፈስ ቅዱስ በወረደበት የጴንጤቆስጤ ዕለት መካከል በነበረው ጊዜ በ120 ሰዎች
ለጸሎት ተሰብስበው ነበር። የመንግስቱ አዲስ ቅርጽ እንዲህ ካለው አነስተኛ ጅማሬ ነበር የተነሳውና የተስፋፋው። በሐዋርያት ሥራ ምዕራፍ 2 ላይ እንደተመለከትነው ይህ ቁጥር ወደ 3000 አደገ። በዚሁ መጽሐፍ 4 ላይ ደግሞ 5000 ያህል ሆነ። በሐዋርያት መጽሐፍ ማጠቃለያ ገደማ ዓለም በሙሉ ወንጌል እንደሰማ ሊመዘገብ ችሏል። ከቆላስይስ 1:6 ጋር ያነጻጽሩት። ይህ ምሳሌ እንግዲህ አዲሱ የሰማይ መንግስት ቅርጽ ምንም እንኳን አጀማመሩ ከቅንጣት ቢሆንና ሰይጣንን ቢቃወም ይህ ሁሉ አሸንፎ የሚያድግ መሆኑን ለመግለጥ አድማጮችንም ለማበረታታት ሲባል የቀረበ ነበረ። ክርስቶስ ኢየሱስ ስለራሱ ስለሚመሰረተው መንግስት ምንም እንኳን እንደ ሰናፍጭ ቅንጣት ቢሆንም ነገር ግን የሰናፍጭ ቅንጣት አድጎና ዛፍ እስኪሆን ድረስ እንደደረሰው ሁሉ ልክ እንደዚሁም ኢየሱስ ክርስቶስ የሚሰጠው አዲስ የህይወት ተስፋ ጅማሬው ትንሽ ሊመስል ይችላል፣ ነገር ግን ፍጻሜው እጅግ ትልቅ እንደሆነ ድምጻቸው ሁሉ በዓለም ሁሉ ተሰማ ተብሎ እንደተጻፈው ድምፁ በዓለም ሁሉ እስኪሰማ ድረስ አሁን ዓለምን ሁሉ አጥለቅልቆ እንደሚደርስና ለብዙዎች እረፍት እንደሚሆን ነበረ ይህን ምሳሌ የሰጠው። የጌታ ጸጋ ከእያንዳንዳችሁ ጋር ይሁን። ጌታ ኢየሱስ ክርስቶስ የባርካችሁ። ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢየሱስ ይመጣል።